የፍቅር አይነቶች ኢንፋቹዌሽን ላቭ። ይህ የፍቅር አይነት ነው። በመጀመሪያ እይታ ኦር ፈርስት ሳይት እንደ መውደድ ያለ ነው። በመልክ መውደድ ሊሆን ይችላል። ካፌ፣ ትምህርት ቤት ብቻ የሆነ ቦታ ተገናኝቶ የሚያወሩበት ነው። ግን ስሜቱ በጣም ጊዜያዊና በጣም አጭር ጊዜ ስሜት ነው። ከ3 ቀናት አያልፍም። ለዚህ ነው አንድ ሰው የፍቅር ጥያቄ ሳይቀርብላችሁ በሳምንት እንየው እስቲበሉት የሚባለው። ሁለተኛ አንሪኪትድ ላቭ። ይህ የፍቅር አይነት ዋን ሳይድ ነው። አንደኛ ሰው ያፈቅራል፣ አንደኛው ወገን ምንም ስሜት የለው፣ አንዱ ብቻ ይሰቃይበታል። ሶስተኛ ኢረስ ላቭ። ይህ የፍቅር አይነት ነው። ፊዚካሊ አትራክሽን ያለ ነው። አንዱ በአንዱ እንዲሳብ ያደርጋል። ላይክ ማግኔቲክ። በዚህ ፍቅር ሰዎች ወደ ሮማንቲክ ያድጋሉ፣ ይጋባሉ፣ ይወልዳሉ፣ ትውልድ ይቀጥላል። ይህ ፍቅር መሰጠት ነው። ይህ ፍቅርም ይያዛችሁ ይባላል። አራተኛ ማኒክ ላቭ። ይህ የፍቅር አይነት በጣም ይቀናል። የኔ ብቻ የሚል አስተሳሰብ አለው። ሌላ አይንካብኝ አያዩብኝ የሚል ነው። በፍቅር ምክንያት ገደላት ሲሉ ሰምታችኋል። እሱ ማኒክ ላቭ ይባላል። ይህ መጥፎ ፍቅር ነው። እሱ አያይዛችሁ። አምስተኛ ላድስ ላቭ። ይህ የፍቅር አይነት መላከፍ፣ መጎናተል፣ የሰውነት ክፍል መንካት ወይም መምታት፣ መቅበት ያለበት ነው። ግን ምንም አይነት ዲፕ የሆነ ስሜት የለም። መሳሳክ ብቻ የሞላበት ነው። ስድስተኛ ፊሊያል ላቭ። ይህ የፍቅር አይነት ጓደኝነት ነው ወይም ፍሬንድሺፕ። አብረው ጊዜ ያሳልፋሉ፣ ቡና ይጠጣሉ፣ ይጫወታሉ። አንዱን ሳያገኝ ደስ ይለዋል፣ ግን ሮማንቲክ አይደለም። አንዳንድ ሰዎች ይህን ሚስ አንደርስታንድ ያደርጉና የፍቅር ጥያቄ ሲያቀርቡ ሌላኛው እኔኮ እንደ ወንድማ ያለው እንደ ሂታይሻለው ሊሉ ይችላሉ። ንቁ ሁኑ፣ ጓደኝነታችሁን እንዳታጡ። ይህም አይነት የጓደኝነት ፍቅር ይኖራችሁ። ሰባተኛ ስታርጅ ላቭ። ይህ የፍቅር አይነት የቤተሰብ ፍቅር ነው። አባት ልጁን የሚወድበት፣ ልጅ አባትን የሚወድበት፣ እናት ልጁን፣ ወንድም እህቱን፣ እህት ወንድሟን የምትወድበት። ስምንተኛ ፓራግማ ላቭ። ብዙ ዓመታትን አብረው ለቆዩ ባልና ሚስት ያላቸው የፍቅር አይነት ነው። የመጨረሻና ታላቁ ፍቅር ይነግራችኋለሁ። ይህ የፍቅር አይነት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳያጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም ይላል። ከራሱ በላይ ሌላን የሚወድ ለጠላቶች እንኳን ሚሆን መስዋዕት የዘላለም ነው፣ አይጥልም መሃል ነው። አንኮንዲሽናሊ ደካማን ያያል። 9ኛ ብዬው ቁጥር የማልሰጠው፣ 1ኛ ነው ብዬም ቃል የማያገልጸው፣ መዋጮ የማይፈልግ እንደሌላ ፍቅር በማለት የታወቀ ኃጢአቱን ይቅር አባቱን ያስጨከነ በልጁ ስቃይ ላይ በእርሱ ለሚያምን አይፈረድም ባይ ይባላል። አጋፔ ከፍ ከፍ ያለው በእርሱ የሚያምን ይድናል እላለሁ። እንዲሁ ተወዳል፣ እመንና ዳን። ይህ ካልሆነ ነጋለ ሲኦል። ይህን ቻናል ሰብስክራይብ፣ ላይክ እና ሼር አድርጉ። ተባረኩ።